ሀ የኮታ ጵጵስና ሹመት በሚል ለሚነዛው የብሔር ነቀፋ ቀደም ሲል የኦርቶዶክስ ሃይማኖት ለአንድ ብሔር ተወስኖ የተሰጠ በሚመስል እሳቤና የተሳሳተ አባባል ሲንጸባረቅ የቆየው ዛሬም በይፋ እየደገመ ስለሆነ እንዲቆምልን እየጠየቅን ይህ ሳይሆን ቢቀር መብታችንን ለማስከበር አስፈላጊ የሆነውን መስዋዕትነት በመክፈልም ቢሆን ወደ ኋላ የማንመለስ መሆኑን አበክረን እንገልጻለን። ምናመንታን ኬና ከኦሮሞስ ቆፈስ ሚቲ ከነመረስ ቆፈስ ሚቲ ከንትግሬስ ቆፈስ ሚቲ ምናመንታን ኬኛ ከምቡረምቴ ዲገ ጎፍታ ኬና ኢየሱስ ክርስቶስን መሌ ሰበተኮትን ሚቲ በቃ አለቀ። በአማራ በትግሬ በደቡብ የተመሰረተች ሳይሆን በኢየሱስ ክርስቶስ ደም የተመሰረተች ቤተክርስቲያን ናት። ባለቤቷም ኢየሱስ ነው። የክልሉ ተወላጆች ሁላችሁም ጉዳዩ ያነጣጠረው በሃይማኖት ሽፋን በኦሮሞ ሕዝብ ላይ የተነሳሳ አደገኛ ሴራ መሆኑን አውቃችሁ የበኩላችሁን አስተዋጽኦ እንድታደርጉ አበክረን እናስገነዝባለን። Amma samoona kana yeroo viidiyoo tokko laaltan komentii keessatti maal jedhaa namoonni tokko amantaan ortodoksii kan Amaaraati malee kan Oromoos miti kan biraas miti jedhanii barreessaa turan. Amma samoona kana dhuguma amantaan keenya kan saba tokko qofamu amantaan keenya kan bu'uuramte dhiiga gooftaa keenya Yesuus Kiristoosiin kan sirriitti beeknu qabna. Namoonni tokko nu dogorsisuuf waa baay'ee jedhu mana amantaa keenya balleessuuf xureessuuf kun sirrii miti. Mee deebi'aati jaarraa tokkoffaa lammaffaa sadaffaa deemaati mee dubbisaa waa'ee amantaa yeroo san Amaara Oromoo Tigree kan jedhamu hin jiru garuu amantaan kennaan jirti turte yeroo sana garu. So akkamitti amantaan kenna kan Amaara qofa ta'uu dandeetti? Kun soobadha dhugaas miti. ሊሆንም አይችልም ስተት ነው። በአንደኛውና በሁለተኛው ክፍለ ዘመን ክርስትና ነበር። የዛን ሰዓት አማራ ኦሮሞ የሚባል ነበር እንዴ? በአንደኛውና በሁለተኛው መቶ ክፍለ ዘመን አለ እንዴ? የለም። እና ታዲያ እንዴት ነው ክርስትና የአማራ ነው ብለህ የምትናገረው? በአንደኛውና በሁለተኛው በሶስተኛው ክፍለ ዘመን አማራ ኦሮሞ የምትለው ብሄር ነበር እንዴ? የለም እኮ። ታዲያ ከየት አምጥተህ ነው ኦርቶዶክስ የአማራ ተረት ነው የምትለው? ይህ በጣም ስተት እኮ ነው። ይህ ነውር እኮ ነው። እንዴ ትናንት ብቅ ያለ ሃይማኖት እኮ አይደለም እኮ በሐዋርያት ዘመን እኮ ነው የተሰበከው። ሐዋርያትን አማራ ልናደርጋቸው ነው እንዴ? ሐዋርያትን አማራ ልናደርጋቸው ነው? ብሔራቸው የሐዋርያት ብሔር አማራ ሊሆን ነው? በቃ ባጭሩ እንደዛ ልናደርግ ነው? ይህ ስህተት ነው እንዴ! የማንም ብሔር አይደለችም። የኢየሱስ ናት፣ የክርስቶስ ናት ቤተክርስቲያኒቷ። እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያን ተጠብቁ ዘንድ ነው የሚለው ሐዋርያ ሥራ 28 ካልተሳሳትኩ። እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያኒቷ የእግዚአብሔር ናት እንጂ የአማራም አይደለችም፣ የኦሮሞም አይደለችም፣ የትግሬም አይደለችም። ቤተክርስቲያኒቷ የእግዚአብሔር ቤተክርስቲያን ናት። ምናምን ታንኬና ከን ዋቀዩ መሌ ከን ሰበቶ ኮሚቲ ከን ትግሬስ ሚቲ ከን አማራስ ሚቲ ከን ኦሮሞስ ሚቲ ባለቤት ያላት ቤተክርስቲያን ናት። ቤተክርስቲያኒቷ ባለቤቷም ደግሞ ፍጡር አይደለም ፈጣሪ ነው፣ የእግዚአብሔር ናት። ቤተክርስቲያኒቷ የግለሰቦች አይደለች። እና በጣም ልንረጋጋ ይገባል። አስተውሉ ጋይስ፣ ነገሮችን በስክነት ብናልፎ መልካም ነው። እንዲህ ኦርቶዶክስ እኮ ኢትዮጵያ ውስጥ ብቻ እኮ አይደለም። አመንታን ከነ ኦርቶዶክስ ኢትዮጵያ ቆፋ ሚቲበር ከንጅሩ ቢያላስ እንጀራበር ኢሳኒስ አማራ ዳምን ቢያላስ እንጀራበር ኦርቶዶክስ ህንድ ብንሄድ ግብጽ ብንሄድ የትኛውም ዓለም ላይ ብንሄድ አለ ኦርቶዶክስ። እና እዛም ያሉት አማራዎች ናቸው ልንል ነው? እንዲህ ለይተን ማየት አለብን። አመንታፍ ሰባ አዳም ባፈቹ ከብና ሃይማኖትና ብሔርን ለይተን ነው ማየት ያለብን፣ ሳይጋጭብን ሳናጋጭ። ሃይማኖት ሌላ ነው፣ ብሔር ሌላ ነው። በቃ አለቀ።
ደግሞ ኦሮሞማን ኦርቶዶክሱማን ከን ወልቲ ቡኡሚቲ ከን ወልቲ ዴሙ መሌ ወልቱ ከን ወልቲ ቡኡሚቲ አይጋጭም። ኦሮሞነትና ኦርቶዶክስነት የሚጋጭ ነገር አለ። አብሮ መሄድ ነገር ነው። ተቻችሎ መሄድ የሚችል ነገር ነው። ለማጋጨት መሞከር የለብንም። ተቻችሎ መሄድ ነገር ነው። ኦሮሞነት እንዳለ ሆኖ ክርስትናህን ማሳደግ ትችላለህ። በራስህ ቋንቋ መስበክ ትችላለህ። እንደ ልብህ ማውራት፣ እንደ ልብህ መናገር፣ መስበክ መብት ነው። ማስፋፋት መብት ነው። የሚጋጭ ነገር የለውም። ልናጋጨው አንሞክርም። በዲነፉ አብዲን ቀባ ሳኩፌ ሲቶል ቀባ ሲቃበጤ አኖሊራ ጀጃበኮ ሚሊቄራ ነናርገታ ዲኖኒኮ መቃጋሪ የዋቀኮ አባዱጋ ያረኮ ጃለለኬን ሞአተሜ አርካንኪኒ ቦጂየሜ